በአንድ ዶላር አንድ እቃ የሚገዛበት ዶላር ትሪ ዛሬ እንሄዳለን። እዛቸው ነገሮች አሉ። በተለይ እንደዚህ ለትምህርት ቤት የሚሆኑ ነገሮች ካሉ በአንድ ዶላር እውነትም አንድ እቃ ይገዛሉ የሚለውን አብረን እናያለን። ከዛ Ladies and gentlemen, welcome to Dallas, Texas. የሚገዛቸው 5 ነገሮች አሉ። እነሱም ማለት ነው ገዝተን እንመጣለን። ታውት እዚህ ጋር እየተዘጋጀን ያለ ነው። ሁሉ ነገር ዝግጁ አድርገን ለመሄድ ተዘጋጅተናል። ቀርኩትን 5 እቃዎችን ለመግዛት ነው። አብረን እናያለን። ይመቻችሁ። ቴክሳስ ሃይዌይ ይሄንን ይመስላል። ዛሬ ክራውድድ አይደለም፣ እሁድ ስለሆነ መሰለኝ እና ቴክሳስን በቀጣይ ቪዲዮ በሙሉ አሳያችኋለሁ። እናንተ ብቻ ፋሚሊ መሆናችሁን እንዳትረሱ። ይመቻችሁ። ለተወሰነ ጊዜ ጠፍቼ ነበር። አሁን ተመልሻለሁ። ዩቲዩብ መክፈል ጀምሯል ነው ብላችሁ ዩቲዩብ እየከፈለኝ ነው። ስለዚህ ማለት ነው ከእንግዲህ በኋላ ዩቲዩብ መስራት ብሎግ መስራት ይቀጥላል። ዛሬ እንግዲህ ዶላር ትሪ ማለት ነው በአንድ ብር አንድ እቃ መግዛት የሚቻልበት የአሜሪካን ስቶር ይሄድና ያለው ነገር አብረና ያለን ግን እንዴ በአንድ ብር አንድ እቃ ምን አይነት እቃ ሊሆን ይችላል የሚለው ደግሞ በዛው አብረና ያለን ታገጀት ወይ የጋሽ ፖሊስ ጂንግ ያለው ፖሊስ አላየም ባይዘው የጋርላንድ ፖሊሶች ነፍስ ናቸው። አይዞኝ ያው አረከም ፖሊሶች እስካሁን ብዙ ጊዜ ጸሎት ከባዶች ናቸው። አይመቻቸው አይንኩኝ አንደርስባቸውም። አሁን እንግዲህ እንደምታዩት ማለት ነው ዶላር ትሪ ነው የምንገኘው። ዶላር ትሪ በአንድ ብር ማለት ነው በአንድ ዶላር አንድ እቃ ገዝተን እንወጣለን። በላይ ምን ትላለህ እስኪ? ሲሉ ምንም አዲስ ነኝ። ያው ዛሬ ገብተን ያለ ነው እውነት ከየት እንጀምር? ዶላር ትሪ በጣም እኔ የጠበቁት ግን በጣም ሰፊ ነበረ። በእርግጥ ያገኘሁት ይሄንን ይመስላል። እንደምታዩት ብዙ እቃዎችም አሉ። አብዛኞቹ እንደምታዩት እንግዲህ አንድ ብር ከ25 ጀምሮ ማለት ነው እስከ 6 ብር አለ ነው። ዋው እዚህ ጋር ስፈልገው የነበረው ማለት ነው ስትሪንግ ዌል ማለት ነው መኪናችን ውስጥ እንደ ቴብል የምንጠቀመውና ፍሬም አገኘው ማለት ነው የፎቶ ፍሬም። ሶ እነዚህ ነገሮች እንገዛለን። ሌላ ምን እንገዛለን የሚለውን አብረን እናያለን።
ይሄ ስንት ነው? ሀገራችን ስንት ብር ነው? ይሄ በዚህ $6 ወደ ኢትዮጵያ በቃ 1068 ብር። አዎ እንደዚህ አይነት ነገሮች እፈልጋለሁ ለቤት። ስንት ብር ነው? $7 ርካሽ ነው። $7 ስለ ክላስ የሚሆኑ ነገሮች እስኪ ደብተር ምናምን አለ። እስኪ እነዚህ እስኪ ስንት ናቸው? ዛሬ የዶላር ትሪ ቆይታችን ይሄንን ይመስል ነበረ። እንግዲህ የምታዩዋቸውን እቃዎች ገዝቼ ተመልሻለሁ ማለት ነው። አጠቃላይ ወደ 4 ነው 5 ነበር ያቀርኩትኝ ሳቢናስቼ ማለት ነው። 4 እቃዎችን ገዝቼ ገብቻለሁ ከገዛዋቸው ውስጥ ማለት ነው። የመጀመሪያው እንግዲህ እንደምታዩት የኛው ስፖንጅ ዊንዶ ዋሽ ነው ማለት ነው። ከዛኛው ቅድም እንደነገርኳችሁ ስትሪሊንግ ዌል እንደ ትራይ የሚያገለግል መኪና ውስጥ ተሰክቶ ማለት ነው። ልክ እንደ ምግብ መመገቢያ ወይ ደግሞ ላፕቶፕ ለመጠቀም ምናምን የሚያገለግል ነው። እና ሶስተኛው ማለት ነው ፍሬም ገዝቻለሁ፣ የፎቶ ፍሬም እና አራተኛው ሞሉያ፣ የቤት ሞሉያ ማለት ነው የገዛሁት። እነዛ ናቸው። እነዚህን ገዝቼ ገብቻለሁ። ይህን ፍሬም እንግዲህ በጣም ወድጄዋለሁ። አሁን ፎቶን እናስተካከላለን ማለት ነው። አብረን አንድ ፎቶ እናስገባለን። ከዛ ያለውን ነገር አብረን እናያለን። እንግዲህ ቶታሊ ማለት ነው $11 ከ64 ሳንቲም ነው ያወጣ ነው። ይህን መስለ ነው። አሁን እንግዲህ ፊልማችን እንይና ማለት ነው ከዛ በኋላ እናስተካክላለን። ሰብስክራይብ ማድረጋችሁ እንዳትረሱ።